ያፌት በሰርጉ ቀን ምን ነካው? ያፌት ራሱን ስቶ ወደቀ። እውነት ያፌት ይድን ይሆን? ናታን ይስቃል። ህዴ ሁሉም ፋሚሊ በቃ የሴት ፋሚሊ ምን ነው መሳሳቅ ጀመረ። ውይ ወደቀ። ለምንድን ነው? ምን ሆኖ ነው? እዚህ ደግሞ ሙሽሪት ኤፍራታና ሔዋን ተገናኙ። ሔዋን ተደብቃ ሌላ ሰው መስላ ነው የገባችው። ያፌት እንደሚያሳድዳትና እንደማያስገባት ስታቅ ነው። እዚህ ጋር ደግሞ የናታን ታናሽ እህት በሰጠችው ውሃ በወንድም አማካኝነት የሰጠችው ውሃ አኪድ የሆነ መርዝ ነገር ተበክሏል ማለት ነው። ያንን በመጠጣት ነው። እዚህ ጋር ሙሽራይቱን ይዞ እየመጣ ነው። እዚህ ጋር ለገኒ ደግሞ ያው የእናት ስጦታ ስለሆነ ስጦታ አበረከቱ ማለት ነው። እዚህ ሙሽሪትና ሙሽራው በአንድ ላይ ተያይዘው ቀለበት ፕሮግራም እያለ እንዳለ ነው እንግዲህ ራሱን ስቶ የወደቀው። እውነት ያፌት ይነሳ ይሆን? አይ በጣም ይገርማል። እዚህ ይሳሳቃሉ እነ ቤዛ። እውነት ቤዛ ግን የተቀየረችበት ምክንያት ምን እንደሆነ ባይገባንም፣ በነገራችን ላይ ቤዛ እንግዲህ እውነት ያልፍላታል፣ ሀብታም ልትሆን ነው፣ ሀብታም አግብቶ ብለው ስላሏት ይሆን ወይስ ደግሞ ሌላ ያሰበችው ነገር ይኖራት ይሆን? በነገራችን ላይ ብዙ ሰው ከጎኗ እንደራቁና ከጎኗ ማንም እንደሌለ ነው እየተናገረች የነበረችው። ለምን ቢባል መጥፎ የሰራ መጨረሻው ስለማያምር መጥፎ በመስራቷ ነው። ያው በናታን እንደዚሁ በኤፍራታ ላይ ያደረገችው ግፍ ብዙ ነገሮችን አሳጥቷታል ማለት እችላለሁ። ለምን ኤፍራታ ምንም በማታውቀው ጉዳይ ነው ይሄ ነገር ሊደርስባት የቻለው። በነገራችን ላይ ኤፍራታ ምንም ይሁን ምንም የምትወደው አይደለች። በቃ ውስጧ ከሱ ጋር አይደለም። እዛ ጋር የታገቱ ሴቶች አሉ። እነሱን የማዳን ስራ ነው የምትፈልገው። ሁለተኛ እንደገና ደግሞ ያፌት አስፈራርቷት ስለሆነ ያገባት በግድ ስለሆነ ጭራሽ ከሱ ጋር ፍቅሩም ሆነ የትዳር ዓላማ እንደሌላት ነው ውስጧን ያሳመነችው። የፈለገውን ያህል ሀብታም ቢሆንና የፈለገውን ነገር ገንዘብ ቢኖረው ፍቅር እንደማይገዛ ገንዘብ ቁስን እንጂ ፍቅርን አይገዛምና ልቧ ከሱ ጋር አይደለም። ያም አለ ይሄም አለ እንግዲህ ይህ ነገር የተፈጸመው እንዳያችሁት ከሆነ የናታን እህት የሰጠችው ውሃ በወንድሙ አማካይነት የሰጠችው ውሃ የተመረዘ ነው ብለን ነው የምናስበው። ለምን ቢባል ወንድም አፉ ደርቋል። ስለዚህ ይህች ውሃ እየጠጣ አንተ እንደሰጠኸው አድርገህ በአንተ አማካይነት ይህን ውሃ ስጠውና ይጠጣ ብላ የዝምድና ነገር ነው የሰራችው እና ያንን ነገር ነው የጠጣው። ጠጥቶም ደግሞ ከተወሰነ ደቂቃ በኋላ ነው ቤተ ዘመድ ባለበት እንግዲህ ሙሽሪትን ቀለበት ሊያደርግላት ሲል የወደቀው ማለት ነው። እንደዚህም አይነት ነገር እንዳለ ለሁላችንም ትምህርት በጣም ሀሪፍ ትምህርት ነው እየሰጡን ያሉት። እጅግ አድርገን እናመሰግናለን። በነገራችን ላይ አሁን ላይ በፊት ባይሆንም አሁን ግን በእኛ ዘመን በእኛ ጊዜ የመጣው ነገር በጣም አስቸጋሪና ጥላን የማናንበት ጊዜ ላይ ነው የደረስነው። እውነት ነው ይሄ ድራማ ቁም ነገርና እውነተኝነትን ያዘለ ነው። ለምን ቢባል አንዱ በገንዘብ ጭንቅላቱ የተደፈነ ይሆንና ልክ እንደ ያፌት በኃይል በገንዘብ በቃ በቁሳቁስ እገዛለሁ ፍቅርን ብሎ የሚያስብ ሰው ነው። አንዳንዱ ደግሞ ምንም ነገር ሳይኖረው በንጹህ ልቦና የሚጠብቅና እስከ መጨረሻው ድረስ የሚዋጋ ማለት ነው። እና የመጨረሻው ግን እውነት ያፌት ያገግማል ወይስ ይሞታል የሚለውን ነገር ከሞተ ድራማው ያልቃል ማለት ነው። አሁን
ያፌት ከሞተ ድራማው ያልቃል። ግን መሆን የሚችለው ያለውን ነገር መረጃ ያወጡበታል። መረጃውን ካወጡበት ያደረገው ቪዲዮ የያዘው ቪዲዮ ናታን እስር ቤት የሚያስገባ ነገር ስለሆነ ያንን ኤፍራታ ሄዳ ታመጣለች። እሱ በደከመበት ሰዓት ያንን ይደለታል፣ ወይም ደግሞ ለህግ አሳልፈው ይሰጣሉ፣ ወይም ደግሞ እውነታው ይወጣል። የናታንም እውነታ ይወጣለታል፣ ሀቁ ይወጣለታል። ለምን በማስፈራራት እና በማገት ነው ገለሃል እንዲባል የተደረገው። ስለዚህ ያም ነገር ይወጣለት ይሆናል ብዬ ነው የማስበው። መሞት አይሞትም፣ ግን ከብዙ ጊዜ ቆይታ በኋላ ነው ቢነቃም፣ ነገሮች ሁሉ ከተበላሻሹ በኋላ ነው ቢነቃም እና ከሞተ ጥሩ አይደለም። ድራማውም ያልቃል። በዛ ላይም ደግሞ መቋጫው መጨረሻው ምን እንደሆነ ሳናል ወደ ናታን ሄዳ ናታን አግብቷል። በነገራችን ላይ መጀመሪያም ሲለባበስ እኮ ሙሽራ ትመስላለህ ሲሉት ምንድን ነው ያለው? እንዴ እኔ እኮ አንተ ነህ እንደምታገባው፣ ግን ያፌት ሳይሆን አንተ ነህ የምታገባት። በያፌት ሰርግ እኔ ነኝ መሰለኝ የማገባው፣ በያፌት ድግስ እኔ ላገባት ነው መሰል ነው ያለው። እና ከዚህ በኋላ በዚህ በያፌት ድግስ ቤተ ዘመዱ ባለበት እውነት ናታን ይዟት ይወጣል ያኔ እና ወይስ ምንድን ነው የሚያደርገው? እንደገና ደግሞ የናታን ልጅ በሆዷ ውስጥ እንዳለ ነው የተናገረችው። እና ያፌት እንግዲህ ከዚህ በኋላ እንዴት ከተሰናበትክም ኤፉንና ናታንን ለቀቅ አድርጋቸው። ቤዛ ደግሞ አሁን ላይ በጣም እየተስተካከለች ይመስላል። ነገር ግን ያፌት የሚሞት ከሆነ ናታን ኤፉን የሚይዝ ከሆነ እንግዲህ ቤዛ ባዶዋን ትቀራለች ማለት ነው። እኔ እንደምለው ደግሞ ቤዛ ያፌትን ታገባለች። በተቃራኒው ያፌት እንደዚህ ከወደቀበት ከደከመበት ነቅቶ ራሱን ብቻውን ስለሚያገኘው በዛ ሰዓት ተጸጽቶ መጀመሪያ ወደ ነበረበት ልጇን ወደ ገደለባት ቤዛ ይቀየራል ይመጣል ብዬ አስባለሁኝ። ኤፉም ደግሞ እንደዚሁ ከምትወደው ጋራ ከናታን ጋራ አብረው እንደሚሆኑ አንጠራጠርም። እሺ ውድ ቤተሰቦች ከዚህ ድራማ ምን ተማራችሁ? እኔ ከዚህ ድራማ የተማርኩት ገንዘብ የፈለገውን ያህል ሰማይ ቢነካ ቁስን እንጂ ልብን እንደማይገዛ ተረድቻለሁ። መልክና አቋም ልቡን ንጹሕ ካልሆነ ባዶ እንደሆነ ተረድቻለሁ። አሁን እዚህ ጋር ለምን ብላቸው ብትሉኝ ናታን ጋር ያየሁትና ያፌት ጋር ያየሁት በጣም በተቃራኒው ነው። ያፌት ሙሉ በሙሉ በሀብቱና በንብረቱ ነው ብዙ ነገሮችን እገዛለሁ፣ ሰዎችን እገዛለሁ፣ ቁሶችን እገዛለሁ ብሎ የሚያስበው ማለት ነው። ቁሳቁስ ሊገዛ ይችላል። ነገር ግን የሰውን ልጅ ልብ መግዛት አይችልም። የፈለገውን ሚሊኒየር ቢሆን ማለት ነው። እና በዚህ አጋጣሚ ደግሞ አሁንም ገኒ እንትናን ያፌት ኤፉዬን እንደምትቀበላት እና ኤፉም ይቅርታ አድርጋላት እናትነቷን በግልጽ እንደምትነግራትና ድግስ ተደግሶ ደግሞ ቤተ ዘመዱ ተሰባስቦ ደስታዋን እንደምታጣጥም አልጠራጠርም። ኤፉ ማለት ለተጎዱ የምትቆም ጀግና ማለት ናትና እነዛ ታግተው ያሉ ሴቶችን ለማስፈታት ተፍ ተፍ የሚሉ ልጆች በጣም ብዙና ብዙ አሉ። ለምሳሌ እንደ ሔዋን እንደ ኤፎ ያለ ሌሎች በዙሪያዋ ያሉ ግን እቤት ውስጥ ያላወራቻቸው
በውጭ ላይ የምትገናኛቸው ብዙ ሰዎች እንዳሉ ተረድተናል ማለት ነው። እሺ ውድ ቤተሰብ እናንተስ ምን ተረዳችሁ? ምን ተማራችሁ? እኔ ያያዝኩላችሁ እስካሁን ድረስ ይህንን ይመስላል። ሀሳብ አስተያየታችሁን ላይክ፣ ሼር፣ ኮሜንት እያደረጋችሁ በቅንነት ቤተሰብ አድርጉ፣ በቅንነት አበረታቱኝ። እጅ ለእጅ ተያይዘን ወደፊት እንግፋ እላለሁኝ። ኤፉዬም እንግዲህ መልካም ከናታን ጋር መልካም አመት፣ መልካም የደስታ ጊዜ፣ መልካም ጋብቻ ይሁንልሽ ብያለሁኝ። እና ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አትርሱ፣ ላይኳን አድርጓት፣ ኮሜንትም ጻፉልኝ። እወዳችኋለሁ የኔ ብርታቶች። ያለ እናንተ ማን አለኝ? እንደምታበረታቱኝ ከጎኔ እንደምትሆኑ አልጠራጠርም። በሌላ ደግሞ ቪዲዮ እስከምመጣ ድረስ በራሴ ቻናል፣ በራሴ ቪዲዮ፣ በራሴ አይዲያ እስከምመጣ ድረስ ባለችው እንግዲህ አበረታቱኝ እላለሁኝ። ሐረግ ድራማም እንግዲህ በርቱልን። በጣም ሀሪፍ ስራ ነው የያዛችሁት። እንጠብቃለን። በጉጉት ነው የምንጠብቀው የነዚህን የነ ኤፍራታን የነ ቤዛን ማግባት እንግዲህ የነ ቢኒን ማግባት ሙሽርነት ያብላን ነው የምንለው። እንግዲህ ባይ ባይ። እወዳችኋለሁ።